እሺ 50 ኪሎ ጤፍ በ5 ብር ነው ያመጣልኝ 100 ኪሎ ጤፍ 15 ብር ነበረ እግዚአብሔር የተመሰገነ ይሁን አሜን አሜን ለዘላለም አሜን አሜን እሺ አንድ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው አባታችን ሆይ ብለን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት ምግባችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደለንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤቴ እርግቧ ቅድስት ድንግል ማርያም ሆይ እመቤቴ ቅድስት ድንግል ማርያም ሆይ ደስታ እኮ ነው ዛሬ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ በሐሳብሽ ድንግል በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ ወላዲተ አምላክ ደስ ይበልሽ አንቺም አምላክ ደስ ይበልሽ እኔ ደስ ብሎኝ ነው ያለሁት ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት ደስ ብሎኝ ነው ያለሁት ደስ ይበልሽ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምህረትን ተድላን ደስታን ጥጋበን እንዲያድለን አማልጅን ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን እናመሰግናለን ወይዘሮ አበበች እስኪ ስለ ባለቤቱ እንግዲህ አሁን እርሶ የጀግና ሚስት ኖት እግዚአብሔርን የሚፈሩ ናቸው እግዚአብሔርን የሚያከብሩ ናቸው በጣም ጎበዝ ጠንካራ ጀግና የሆኑ ሰው ናቸው የእርሶ ባለቤትና የጀግና ሚስት መሆኑ በራሱ የተለየ ስሜት ያለው ይመስለኛልና እስኪ ደስታ ይሰማል እስኪ ያጫውቱን ጀግና ነው ለቤቱም ጀግና ነው ቤቱን ይሞላል ቤቱን እንዲጎል አይፈልግም ጎበዝ ነው ማጠገብ ሰው ነው ምንም የምችለው ነገር የለኝም 50 አለቃ ለባለቤቱ ያለውን ደሞ እርሶ ለባለቤቱ ያለውትን ፍቅር ደሞ እስኪ ይንገሩን እኔ ስለ ባለቤቴ ፍቅር ይሄ ነው የምለው ድንበር የለውም ውዬ ስገባ አገኛት አይመስለኝም ከፍቅር የተነሳ በጣም ነው ማፈቅራት በጣም ነው መወዳት አሁንም አክባሪ ነኝ ስንገናኝም ለውጥ የለንም እንደተገናኘን እሷም በኔ ላይ ለውጥ የላትም እኔም በሷ ላይ ለውጥ የለንም ስለዚህ ሰምና ጨርቅ ሆነን እዚህ ደርሰናል እንግዲህ ለእግዚአብሔር ምን ይሳነዋል ተመስገን እንደ ፈር ተዝቆ ማያልቀውን እንደ ባህር ተቀርቶ ማያልቀውን የማይርቀውን የማይደርቀውን እድሜ ጤናውን ይስጣችሁ አሜን አሜን አሜን
አያስቀርባችሁ ምኞታችሁን። እግዚአብሔር ፍጹም ተቀባይ ነው። አገራችን ለዘላለም የተጠበቀች ትሁን። አሁንም ለዘላለሙ ምስጋና ይሁን። አሜን። አመሰግናለሁ። እንግዲህ